በከለከላቸው ነገር ይከለከሉ ነበር። ትክክለኛ አቂዳን ደግሞ ይይዙ ነበር ማለት ነው። قال أبو عبد الرحمن السلمي رحمه الله رحمة واسعة: حدثنا الذين كانوا يقرؤوننا القرآن عثمان بن عفان وعبد الله بن مسعود وغيرهما، من قالوا أنهم كانوا إذا تعلموا من النبي صلى الله عليه وسلم 10 آيات لم يتجاوزوها حتى يتعلموها وما فيها من العلم والعمل. سبحان الله. إيتاتشوال አይደለም 10 آية የተማሩ የሆኑ ጊዜ አያልፏትም ነበረ። والله عجيب በጣም ይገርመኝ ሐቂቃ 10 የተማሩ የሆነ ጊዜ አያልፉም ነበረ إلى حتى يتعلموها وما فيها من العلم والعمل። በሷ ውስጡን በ10 آية ማለት ነው። እስኪ አስቡት والله 10 آية ስንት አያ ገር ያለሽ እስቲ አንቺ በቃ ስንት በመቶ አያ ላይ ቆም ይችላል። ላኪን እነሱ 10 አያ ቀርተው አያልፉም ነበረ። አስተንትነው በዚህ ውስጥ ምን አለበት፣ በዚህ ቦታ ምን ተፈልጎበታል የሚለውን አስተንትነው ሳይሄዱ 10 አያ ራሱ ያልፉ ነበር ሰለፎች ridwanullahi alayhi። ስለዚህ እኛም በሐቂቃ ወላሂ በትንሹም ቢሆን አስተንትነን ሁሌ ለመሄድ ተስፋ እናድርግ። አደራችሁ ሁሌ መሄድ አይደለም፣ መሮጥ አይደለም፣ ችልተኛ ባይ አያስፈልግም። አንበበሽ ብቻ የምትሄጂ ነገር ከሆነ ወላሂ ዕልም ማን ነው ከረሳውት ወላሂ ራዊውን ረሳውት። ግን ዕልም አመል የሌለው ዕልም ወላሂ ያደርክ ነው የሚሉት ይጎዳሃል እንጂ ጥቅም የለውም። ስራን ማሰራበት አንበበሽ የምትሄጂ ነገር ከሆነ ምንም ስራ ማሰሪ ነገር ከሆነ በአንቺ ላይ ጉዳት መሆኑን ማወቅ መቻል አለብሽ። ግልጽ ነው አይደለም? ከቁርአኑ ችልተኛ ባይ መሆንሽን ወቂ። ቁርአኑ ባዘዘሽ ነገር እሺ ብለሽ ማትሄጂ ነገር ከሆነ ከቁርአኑ ችልተኛ ባይ መሆንሽን ወቂ። ግልጽ ነው አይደለም? ከቁርአን ደግሞ ችላ ባይ የሆነ ካል ምን አይነት ዕቃብ አለው? ወላሂ በጣም ያስፈራ። ቁርአን በማንበብ ነው እድለኛ የምትሆኝ፣ ቁርአን በመተው ነው እድለ ቢስ የምትሆኝው። من تلاوة القرآن والذي عليه مدار السعادة والشقاوة ይላሉ። ቁርአንን በማንበብ ታነቢ ነገር ከሆነ እድለኛ ትሆኛለሽ። ግልጽ ነው አይደለም? ቁርአን አስተካክለሽ ለአላህ በለሽ ንያሽን አስተካክለሽ ውስጥሽን አሳመረሽ ለከሊም ብለሽ ሳይሆን ለውስጥሽ ብለሽ ሳይሆን ለጓደኛሽ ብለሽ ሳይሆን ለተለያዩ ሰዎችሽ ብለሽ ሳይሆን ለአላህ ብለሽ ብቻ ለወጅሂላህ ብቻ ብለሽ የምትቀሪ ነገር ከሆነ والله አንቺ ሰዓዳነትን ታገኛለሽ ኢንሻአላህ ተዓላ። ላኪን ቁርአን ማትቀሪ ከሆነ ቁርአን ማታነቢ ከሆነ ቁርአን ባዘዘሽ ማሰሪ ነገር ከሆነ الله يزعجه زعجال. قال اهبطوا منها جميعا بعضكم لبعض عدو فإما يأتينكم مني هدى فمن تبع هداي فلا يضل ولا يشقى ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى وكذلك نجزي من أسرف ولم يؤمن بآيات ربه ولعذاب الآخرة أشد وأبقى إلى آخره. يعني مناسبة يا الله جل وعلا هدى قانون يهون ومنقد የመጣችሁ የሆነ ጊዜ የያዘ የሆነ ካል ትክክለኛውን መንገድ የያዘ የሆነ ካል فمن اتبع هداي فلا يضل ولا يشقى የኔንን ትክክለኛውን መንገድ አላሁ ጀለ ወዐላ ያዘዘንን መንገድ እሺ ብለው ታዘው የተከተሉ የሆኑ አካላቶች فلا يضل ولا يشقى ነው ያለው አላሁ ጀለ ወዐላ። ተማማም አይሆኑም፣ وهكذا እድለ ቢስም አይሆኑም። ዱንያም ላይ ተማማ አትሆኝም፣
አኪራም ላይ ደግሞ እድለ ቢስ አትሆኚ ማለት ነው። ሱብሓነላህ ቢሰበብ ማዛ ያኒ ቁርአንን አስተካክለሽ በመቅራትሽ አላህ ያዘዘሽን በመስራትሽ አላህ የከለከለሽን በመከልከልሽ አንቺ እድለኛ ሆነሽ ትኖሪያለሽ አኪራ ላይ። ወሀከዛ ዱንያም ላይ ደግሞ ከጠማማ ሰዎች አትሆኚም ማለት ነው። ላኪን ወላሂ በጣም የሚያስፈራው ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ ወነሕሹሩሁ የውመል ቂያመቲ አዕማ። ሱብሓነላህ ከቁርአኑ የሚዘናጋ የሆነ ካል ወይንም ደግሞ ቁርአኑ ባዘዘው ነገር ከመስራት የሚዘናጋ የሆነ ካል ፈኢነ ለሁ መዒሸተን ደንካ። ቁርአንን የማይቀራ ቁርአን ባዘዘው የማይሰራ ቁርአን በከለከለው የማይከልከል ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ የሆነች ኑሩ በጣም የምታስጨንቅ የሆነች ኑሩ ትኖረዋለች በማለት አላሁ ጀለ ወዐላ ያወሳል። ሱብሓነላህ ይመጣልና ኢንሻአላህ ጠባብ የሆነች ይህ ማለት ከሞትን በኋላ ቀብር አለብን በሁላችን ኢንሻአላህ። ቆይ በኋላ ላይ መመጣበት ይሆናል። ስለዚህ ጠባብ የሆነች ኑሩ ትኖረዋለች ለሱ። ቁርአንን ችላ ባይ ለሆነ አካል በጣም የሚያስፈራ የሆነ ኑሮ ይኖረዋል አሉ። ወሀከዛ ወነሕሹሩሁ የውመል ቂያመቲ አዕማ። የቂያማ ቀን ደግሞ አይኑን እውር አድርገን እንሰበስበዋለን። አይነ እውር ከሆነ ሰው አይኑ እንዲያይ አድርገን ዱንያ ላይ ወላሂ በሰላም እያየሽበት የነበረው አይንሽ ሰላም የነበረው አይንሽ እንደፈለግሽ ስታይበት የኖርሽው አይንሽ እውር ሆኖ ትሰበስቢያለሽ ማለት ነው። በምን የተነሳ? ቁርአንን በመቅራትሽ። ወሀከዛ አላህ ባዘዘሽ ነገር ባለመተግበርሽ፣ ቁርአን ባዘዘሽ ነገር እሺ ብለሽ ባለመሄድ፣ በከለከለሽ ባለመከልከል ማለት ነው። ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ። የዛኒ አላህ ሆይ ለምንድን ነው አይኔን ስውር እውር አድርገህ የሰበሰብከኝ ብለው ይጠይቃሉ። እኔ እኮ ዱንያ ላይ ያይበት ነበረ፣ አይኔ ጥሩ ነበረ፣ ሰላም ነበረ፣ የተለያዩ ነገራቶችን ያይበት ነበር እኮ አሁን ለምንድን ነው አይነ እውር ያደረከኝ ብለው ይጠይቃል። ቃል ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ። ያዕኒ አላሁ ጀለ ወዐላ ምን ብሎ ይመልሳል? ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ። ያዕኒ የእኛ አያ ያመጣህ የሆነ ጊዜ ረሳኸው። አይ ጀዐልተሁ ከሸይእ መንስያ ይላሉ። የተረሳ ነገር አድርገህ በስተጀርባህን አድርገህ በስተጀርባሽን አድርገሽ የአላህን ቁርአን አልቀራም ብለሽ የአላህን ደግሞ ያዘዘበትን ነገር እሺ ብለሽ ባለመሄድሽ አው ባለመሄድህ ወከዛሊከ አልየውመ ቱንሳ፣ በዛኛውም ቀን አላሁ ጀለ ወዐላ ይረሳሻል ማለት ነው። ግልጽ ነው አይደለም? አሁን ትክክለኛ አእምሮ እያለሽ፣ አሁን ትክክለኛ አይን እያለሽ፣ አሁን ትክክለኛ ጆሮ እያለሽ፣ አሁን ትክክለኛ ሐሳብ እያለሽ፣ አሁን አካልሽ ሙሉ በሙሉ ትክክለኛ ሆኖ እያለ ወላሂ ከነገር ወንተዘናጊ ነገር ከሆነ እንደምትከፈል ይወቂ። ያው የአላህን አያ በመርሳቱ የተነሳ አላህም ማለት ነው አይነ እውር አድርጎ ተበሳ ነው። አላህም ረሳው። ወከዛሊከ ነጅዚ መን አስረፈ ወለም ዩእሚን ቢአያቲ ረቢሂ ወለዐዛቡ ልአኺረቲ አሸድዱ ዐዛበን። فبين الله في هذه الآية الكريمة ثواب المتبعين لهداه. በዚህች አያ ምን አስተማረን? እንተብው ጀለ ወዐላ ግልጽ አደረገልን። አላህ ዋህይ ያደረገውን የተከተሉ የሆኑ አካላቶች ግልጽ ነው። አላህ ዋህይ ያደረገውን ነገር የተከተሉ የሆኑ አካላቶች አጅራቸውን የእነሱን ምንዳ ግልጽ አደረገልን። ምን ብሎ ግልጽ አደረገልን? ፈላ የዲሉ ወላ የስቃ። ተቢዕ ፈላ የዲሉ ወላ የስቃ። ከላይ አያው ላይ አይታችሁ አይደለም? ፈመን ኢተበዐ ሁዳየ
ፈላ የضል ወላ የሽቃ የሚለው የአላህን ሁዳ የተከተለ የሆነ ካለ አይጠመምና እድለ ቢስም አይሆኑ ማለት ግልጽ ነው አይደለም? በመከተሉ የተነሳ ወአዕዘሙ ሃዛ አልቁርአን አልዐዚም ረሱሉ ሰለላሁ ዐለይሂ ወሰለም ወሕይ ካደረገው ነገር ደግሞ ትልቁ ምንድን ነው? ቁርአን ነው ማለት ነው። ወበየነ ኢዕቃበ አልሙዕሪዲነ ዐንሁ ከዚህ ቁርአን ደግሞ ችላ ባይ የሆኑ አካላቶች ዕቃባቸውን ግልጽ አደረገልን። ምን ብሎ ግልጽ አደረገልን? ወመን አዕረደ ዐን ዚክሪ ፈኢነ ለሁ መዒሸተን ደንካ ወነሕሹሩሁ የውመል ቂያመቲ አዕማ ብሎ ሱብሓነከ ረብ شوف أمرهم تكتاتر وعم الإقاب المعرضين عنه وعم الإقاب المعرضين عنه كزه القرآن يمزناقو وكالاتوج أو المتكبرين عن العمل به سيران كمسرات تلك النتي يمستمعات وكالاتوج اتينا يتاجوال والله الله ينسل علم الله هندسه قرآن اندفلق يقال يسكران حفظونهم يقال تلاوون اندفلق قرطوال لكن والله سيران لمسرات አሻፈረኝ የሚሉ ሰዎች አሉ። ከሴትም በኩል ይሁን ከወንድም በኩል ልሙን ያውቃሉ፣ ቁርአንን ተምረዋሉ፣ ኪታቡን ተምረዋሉ፣ ሁሉንም አፍበዋሉ፣ የተለያዩ ነገራቶችን ተምረዋሉ። ስራን ለመስራት ግን አሻፈረኝ የሚሉ አሉ። ወላሂ ሱብሃንአላህ። ከምሳሌ ልንገራችሁ። ምሳሌ ወላሂ ግሩፕም ላይ ይታያል። ብዙዎቻቸው ቁርአን የሚገባቸው ይኖራሉ፣ ኪታብ የሚገባቸው ይኖራሉ። ለማስጠናት ራሳቸው የሚያኮንፍሱ ስንቶች አሉ። እስቲ ይህ ስራ ነው እኮ ማጥናትሽ ማስጠናትሽ ከታች ያሉ ቃዒዳዎችን ማስተማር ማስጠናት የቁርአኑ ስራ መሆኑን እወቂ። ላኪን ከዚህ ራሱ የሚከላከሉ ስንቶች አሉ። ትልቅና የሚሰማቸው ራሳቸው ስላወቁ ራሳቸው ብዙን ስለተማሩ አላህ የሰጣቸውን ንዕማ ሲያበላሹ ይታያሉ፣ ኒቅማ ሲያደርጉ ይታያሉ። ሱብሓነከ ረቢ ኸይራን ወአመ ልዕቃቡ ልሙዕሪዲነ ዐንሁ እሱን ያኒ የቁርአን ችላ ባይ የሆኑ አካላቶች ቅጣታቸውን እና አልሙተከቢሪን ዐን ልዐመሊ ቢህ በቁርአን ስራን ከመስራት አልሰራም ብለው የተኮራሩ የሆኑ አካላቶች ፈሁወ ሸቃአ ወደላል ፊ ዱንያ ወልአኺራ እድለቢስ መሆናቸውና ጠማማ መሆናቸው ዱንያም ላይና አኺራም ላይ እድለቢስ ይሆናሉ፣ ጠማማ ይሆናሉ ማለት ነው። ግልጽ ነው አይደለም? ከቁርአን ችላ ባይ ከሆንሽ ቁርአን ባዘዘሽ ማሰሪ ነገር ከሆንሽ ዱንያም ላይ አኺራም ላይ ጠማማ መሆንሽን እወቂ። ስንት እህቶች አሉ እስቲ ቁርአንን ማይቀሩ ዘፈን ላይ የተዘፈቁ፣ ጅንጀና ላይ የተዘፈቁ፣ ቲክቶክ ላይ የተዘፈቁ፣ በተለያዩ መጥፎ ቦታዎች የተዘፈቁ ስንት እህቶች አሉ። ሱብሃንአላህ አላህ ሂዳያ ይስጠው ለሁሉ። ግን ይህ ቅጣት ወላሂ በጣም ያስፈራል። ሱብሓነል ባሪ ጀለ ወዐላ። ስለዚህ ምናል ፈኢነ ለሁ መዒሸተን ደንካ ፈሁወ ፊ ዱንያ ፊ ሀሚን ወቀልቂ ነፍሲን አሉ። ጠባብ በሆነ ኑሮ እንዲኖርም ይደረጋል። ወፊ ዱንያ ደግሞ ፊ ሀሚን ወቀልቂ ነፍሲን ዱንያ ላይ ደግሞ ወላሂ በሐዘን በትካዜ ሁሌ እንዲያስብ ሁሌ እንዲከታ ነፍሲያውም ደግሞ ይረበሻል አሉ። ወላሂ አይታችኋል አይደለም? ቁርአኑን ያልቀራ በቁርአን ስራን ያልሰራ ነፍሲያው ላይ ውስጡ ላይ ረብሻ ሁሌ ማላ ምንም ደስታ አይሰማውም አሉ። ደስታ እንዲሰማ ከፈለካ ቁርአንን ቅራ እስቲ አንብብ። ወላሂ ሀታ ጭንቅ ባለን ጊዜ ራሱ ሄደን ቁርአኑን ቀስ ብለን ቲላዋ ራሱ ብንቀራ ጭንቀታችን ሊወገድ ይችላል። ኸይራን አላ ኩሊ ሐል። ስለዚህ ችላ ባይ የሆኑ አካላቶች አኺራ ላይ በጠባብ ኑሮ ይኖራሉ፣ አይነ እውር ሆነው ይሰበሰባሉ። ዱንያ ላይ ደግሞ በረብሻ ውስጣቸው በጭንቅ ሆነው ይኖራሉ ማለት ነው። ሱብሓነላህ ለይሰ ለሁ ዐቂደቱን ሰሒሓ ወላ ዐመሉን ሳሊሕ አሉ። ለዚህ አካል እኮ ቁርአኑን ለማይቀራ ወሀከዛ ቁርአን ባዘዘው ስራን የማይሰራ ለይሰ ለሁ ዐቂደቱን ሰሒሓ ትክክለኛ እምነት ያሌለው ወሀከዛ ትክክል የሆነ ስራ ያሌለው የሆነ አካል ነው። ከዛ ደግሞ ጭንቅ ይለዋል፣ ግትር
አንቺ ትክክለኛ ነሽ። ነፍስያሽ የሚረካበትን አቂዳ ከልያሽ ነፍስያሽ የሚረካበት የሆነ ስራ ማትሰሪ ከሆነ ወላሂ ውስጥሽ ሁሌም እንደመረበሽ ማወቅ መቻል አለብሽ። ኡላኢከ ከልአንዓም በልሁም አضل አለ አላሁ ጀለ ወዐላ። ኡላኢከ ከልአንዓም በልሁም አضل ኡላኢከ ሁሙል ጋፊሉን ሱረቱ አዕራፍ። እነዚያን አካላቶች ከቁርአን ችላ ባይ የሆኑ አካላቶች፣ በቁርአን ባዘዛቸው ማይሰሩ የሆኑ አካላቶች ወላሂ ጠማማ የሆኑ አካላቶች ናቸው። ግልጽ ነው አይደለም? እንደ እንስሳ ናቸው አው ወይንም ደግሞ ከእንስሳን በላይ ጠማማ የሆኑ አካላቶች ናቸው። አላሁ ጀለ ወዐላ ኡላኢከ ሁሙል ጋፊሉን ይላል። ተዘናጊ የሆኑ የሚዘነጉ የሆኑ ቀድ ضيق عليه قبره حتى تختلف أضلاعه አሉ። በእርግጥም ወላሂ የእሱ መቃብር ጠቡበታል፣ ጨንቆታል። حتى تختلف أعضاؤه የእሱ አጥንት አንዱ አጥንት ከአንድ አጥንቱ ሄዶ እስከሚጋጭ ድረስ ማለት ሱብሓነከ ረቢ። አጥንትሽ ከአንድ በኩል ያለው አጥንትሽ አንደኛውን በኩል ሄደው እስከሚጋጨው ድረስ ቀብርሽ ላይ ይሄን አክል ትጨነቂያለሽ ማለት ቢሰበብ ማታ ቁርአንን ችላ በማለትሽ የተነሳና ቁርአን ባዘዘሽ ነገር ባለማክበርሽ። ሱብሓነላህ። ለዛ አደራችሁን ወላሂ ሁሌ አንበባችሁ ብቻ ለመሄድ ተስፋ አታድርጉ። ሁሌ መሮጥ ብቻ ተስፋን አታድርጉ። ሁሌ ቀልድን ብቻ ተስፋን አታድርጉ። ዛሬ እስቲ ምን ተማርኩኝ በሉ። ትናንት ምን አላቅ ነበረ፣ ዛሬስ እስቲ ምን ተማርኩ? እስቲ ዛሬ በተሰማሁት ቦታ በምን ያዘኛል፣ በምን ይከልክለኛል የሚለውን ወላሂ ማስተዋል መቻል አለብን። ካልሆነ ግን አደራችሁን ወላሂ ቁርአኑ በእኛ ላይ ብቻ እንዳይሆንብን። እኛ ስራ አውቀን ካልሰራንበት፣ እኛ ስራን ያላወቅነውን ቦታ ጠይቀን ካላወቅንበት፣ ያለፍነውን ቦታ አስተንትነን ካላወቅነው ወላሂ አደራችሁ በእኛ ላይ ብቻ ይሆንብናል። ስለዚህ በትንሹም ቢሆን ጅምርት ስትጀምሪ ከነ ተፍሲሩ ቅሪ አይደለም እኮ በትንሹም ቢሆን ወላሂ አላህን ልንፈራ በጣም ለሚቀራጭ ልባችንን ሙሉ በሙሉ ወደ አላህ ተቀርበን وهو في حشر أعمى لا يبصر ومن يهدي الله فهو المهتد ومن يضلل فلن تجد لهم أولياء من دونه ونحشرهم يوم القيامة على وجوههم عميا وبكما وصما مأواهم جهنم كلما خبت زدناهم سعيرا. سبحان الله. الله جل وعلا قانون من قد يمر هنا قال فهو المهتد السو مهتد يتمرانه بك قلت نيدنا الله قانون من قد يمر هنا قال تمرتوا سبحان الحمد لله. ومن يضلل فلن تجد لهم أولياء لكن تماما هنا قال والله يسون ما نمسو መምራት አይችልም። ያላሁ ያለ ሰው ማንም ሊመራው አይችልም ማለት ነው። ወነሕሹሩሁም የውመ ልቅያመት ዐላ ውጁሂሂም ዑምያን ወቡክመ ወሱመ መእዋሁም የዛኔ የምንሰብስባቸው ዑምያን ወቡክመን ወሱመን አሉ። ሱብሓነላህ። ዑምያን ወቡክመን ወሱመ መእዋሁም አይናቸው እንዳያይ ያድርገን፣ ወሱመን وبكما وثم مأواهم جهنم وهكذا ملاساتቸው